ሰላም እንዴት ናችሁ? ቤዛ ነኝ። ከዚህ በፊት ተዋውቀን ነበረ። ዛሬም ደግሞ ደስ የሚል ቆይታ ይኖራል ብዬ ተስፋ አደርጋለሁ። ዛሬ የምነግራችሁ ስለ ስኬት ነው። ዛሬ ደግሞ የተለየ ሙያ የተለየ ሀሳብ ይዤላችሁ መጥቻለሁ። ዛሬ የምንወያየው ስለ ጋዜጠኝነት ነው። በነገራችን ላይ ጋዜጠኛ ሲባል ብዙ የኢትዮጵያ ሰው ይፈራል። ለምን ይመስላችኋል? እስቲ በኮሜንታችሁ ንገሩኝ። ብዙ ጊዜ ግልጽ መናገር ወይም ራሳችንን ደፍሮ ማውጣት በብዛት የተለመደ አይደለም። ይሄማ ፈጣጣ ነው ምናምን ይባላል። ለዛ ይመስለኛል። እናንተ የምታስቡትን ደግሞ በኮሜንት ንገሩኝ። ያው ዩቲዩባችንን እንዳረሳችሁ ተስፋ አደርጋለሁ። ህዳር ሾው ነው። ሰብስክራይብ በማድረግ ሀሳባችሁን አስተያየታችሁን እንድትነግሩኝ በአክብሮት ጠይቃለሁ። ስለዚህ ስለ ጋዜጠኛነት የሚያስፈልጉ 10 ክህሎቶች ወይም ስኬቶች ስኬት ላይ ለመድረስ የሚወስዱ መንገዶችን እነግራችኋለሁ። የመጀመሪያው ጋዜጠኝነት እውቀት ነው። ይህም ማለት አንድ ጋዜጠኛ በቂ እውቀት ሊኖረው ይገባል። አንድ ሙያ ላይ ያለ ሰው ስኬት ላይ ደረሰ ማለት ቁልፍ ነው ማለት ነው። ለሙያው ተቀባይነትን አገኘ ማለት ነው። ይህም ከጋዜጠኝነት አንዱ ነው። 5 የሚዲያ ደንቦች አሉ። ስለዚህ እነዚህን ለማወቅ መማር ያስፈልጋል ማለት ነው። ይህ ማለት ከሰዎች ጋር የሚኖረን ሪያክሽን ግንኙነት ማለት ነው። በአጠቃላይ ጋዜጠኝነት ማለት የሰውን የኑሮ ነገር የሚያስቅ የሚያስከፋ ነገር ለሰው የሚያደርስ ነውና ስለዚህ በደንብ በዚህ ሙያ ላይ ትልቅ እውቀትና ትኩረት ልንሰጠው ይገባል። እሺ፣ ሁለተኛው ተግባቦት ነው። ይህም ለጋዜጠኝነት መሳሪያው ነው። ለምሳሌ እኔ ከእናንተ ጋር ተግባብቼ ማልሰራ ከሆነ ትልቅ ጉዳት አለው ማለት ነው። ለምሳሌ ኮስተር ብዬ ባቀርብላችሁ የስኬታማ መንገዶች እኚህ ናቸው ብዬ ደርድሬ ቦታ እጅ ነው የምትሉት። ግን በሚያዝናና መልኩ እንዲሁም ስራው የሚጠይቀውን እያንዳንዱን ነገር በማድረግ ከሰዎች ጋር ጥሩ ተግባቦት ልንፈጥር እንችላለን። እሺ፣ ሶስተኛው ደግሞ የዲጂታል ቴክኖሎጂ አጠቃቀም ነው። ይህም ጋዜጠኝነት በጣም አሁን የረቀቀበት ዘመን ነው። ታብሌት ሊኖረን ይገባል፣ ላፕቶፕ፣ ስልክ። እኚህም ከድረገጾች ከማህበራዊ ሚዲያዎች ጋር አሪፍ ኮንታክት እንድንፈጥር ይረዱናል ማለት ነው። ስለዚህ ነገሮች በደንብ መጠቀም መቻልና ማወቅ እንዲሁም በዚህም እዚህ ሰርፍ ላይ የምንለቀውን ነገር በደንብ አስተዋይ መሆን በጣም ይጠበቅብናል ማለት ነው። ምክንያቱም አንዳንድ ጊዜ ሰው ቸልተኛ ይሆንና የሆነ ነገር ለቆ ሰውን ያበጣብጣል ምናምን። ይህን ሳይሆን የሚላችሁ ሰው መሆን ወይም ስኬታማ ለመሆን ቅድም በማህበራዊ ህይወታችንም ላይ አስተዋጽኦ አለው ብያችኋለሁ። ይህ ማለት ዲሲፕሊንድ ብንሆን ሰው በደንብ ይቀበለናል ማለት ነው። እሺ፣ ይሄን ስንል ምን ትዝ አለኝ መሰላችሁ? በዚህ አጋጣሚ የምናገረውን መሆን የምትፈልጉ የተለያዩ ፊልዶች ጠርቻለሁ። እንዲሁም ደግሞ ጋዜጠኝነት ላይ ዩቲዩበር መሆን የምትፈልጉ እንዲሁም የተለያየ ነገር መሆን የምትፈልጉ ሰዎች ይህንን ፕሮግራም በደንብ በመከታተል እራሳችሁን ማግኘት ትችላላችሁ። ማለት ህብረተሰቡ ዘንድ እንዴት ተቀባይነት አገኛለሁ፣ ከህብረተሰቡ ጋር እንዴት እገናኛለሁ የሚለውን ለመረዳት ይሄ በጣም ቀላል አማራጭ ነው። እንዲሁም የዚህ ዘመን ልጆች በጣም እድለኞች ነን። ለምሳሌ በኔ እድሜ ያለ ሰው ጋዜጠኛ መሆን ይፈልጋል፣ ትልቅ ደረጃ መድረስ ይፈልጋል። ስለዚህ እኔን አይቶ ይሄንን ሾው አይቶ የሚያደርገውን ነገር እንዲያውቅ ያደርጋል ማለት ነው። ብዙ ጊዜ ሰዎች የሚያደርጉትን ነገር ባለማወቅ ነው የማይፈልጉት ፊልድ የማይፈልጉትን ሙያ የሚሰሩት። እንዲሁም በዚህ ዘመን በጣም ብዙ ስራ አጦች አሉ። ሰው በጋዜጠኝነት ተመርቆ ጀስት ገና ቲቪ ላይ ሚዲያ ላይ ከመጠበቅ እንደዚህ ራሱን አጋጣሚ ከፍቶ ሆስት ማድረግ መለማመድ እንዲሁም ነገ ወደ ትልቅ ደረጃ ስንደርስ ምን ነን ማለት ማን ነን የሚለውን ነገር እንዲሁም በህብረተሰቡ ዘንድ ተቀባይነትን ከዚህ በፊት ምን ሰርተሃል ምን አድርገሃል ስንባል ይሄን ሰርተናል ማለት እንችላለን። እንዲሁም ብዙ ጊዜ ሰዎች ለምንድን ነው ይሄንን ነገር የማደርገው ብለው ሲጠይቁ መልስ ያገኙበታል። እና ደግሞ እኔ በተናገርኩት ሀሳብ ወይም ደግሞ ሚዲያ ላይ በምታዩት ሀሳብ ቅር የሚላችሁ ነገር ካለ ያልገባችሁ ነገር ካለ ሀሳባችሁን በነፃነት መግለጽ ኮሜንት ማድረግ ትችላላችሁ። ይህ ህዳር ሾው ነው። ሰብስክራይብ አድርጉ። እሺ፣ አራተኛው የመያዝ ኃይል ነው። ይህም የመያዝ ኃይል ስንል ብዙ ጊዜ ስብሰባዎች ላይ ልንላክ እንችላለን። እንዲሁም ደግሞ ጋዜጣዊ መግለጫዎች ልንላክ እንችላለን። ማለትም ታዋቂ ሰዎች ሊሆኑ ይችላሉ፣ የሀገር መሪዎች ሊሆኑ ይችላሉ፣ እንዲሁም ፖለቲከኞች ሊሆኑ ይችላሉ። የመሳሰሉትን በመግለጫ በሚሰጡበት ጊዜ አሪፍ የማንበብና የመዝገብ ላይ የመያዝ ችሎታ ከኛ የሚጠበቅብን ነው። ምክንያቱም አንድ ነገር ካለፈን አንድ ቃል ካለፈን ጥሩ
ነገር ላይ ልናገኝ እንችላለን። እንደውም የድሮ ጋዜጦች ላይ እንደውም አንዳንድ ቃል በመውጣቱ ብቻ የሆነ የሚፈጠር ችግር አለ። አሁን ላስታውሰው አልቻልኩኝም እንጂ አንድ ፊደል በመውጣቱ ብቻ ሌላ ትርጉም ይዞ ሰዎችን አነጋጋሪ የሆነ ነገር አለ። ስለዚህ በምንጽፍበት ጊዜ ትልቅ አትኩሮትና ማድመጥ መቻል አለብን። ይህን ፍላጎቱ ካለን ሲምፕል ነው። ምክንያቱም ስራውን አውቆ የሚሰራ ሰው ምን እንደሚሰራ ያውቃል ማለት ነው።